አቶ አያሌው ትጉህ፣ ታማኝ፣ አርቆ አስተዋይ እና ጎበዝ ስራ መሪ ነበሩ። አቶ አያሌው በእውነት በጣም ትልቅ ሰው ናቸው። በጣም ኩሩ ሰው ናቸው። የምንኮራባቸው ሰው ናቸው። ቁም ነገረኛ ናቸው። ኮራፕሽን አያውቃቸውም። እንግዲህ የአቶ አያሌው ካራክተር ኃይለኛም ነበር። ኃይለኛነት ግን በመጥፎነት ሳይሆን ስራ ሁል ጊዜ ተግባራዊ መሆን አለበት። የሚለግም ሰው በጭራሽ አይፈልግም፣ አጠገቡም እንዲደርስ አይፈልግም። ስራ በወቅቱ መከናወን አለበት እና የሀገር ፍቅር በጣም 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 ያለው ሰው ነው። አቶ አያሌው በጣም ኦነስት፣ አርቆ አስተዋይ ሰው ነው። ብዙ ስትራቴጂክ ቲንኪንግ ያለው ሰው ነው። አንድ በወጣትነቴ የማስታውሰው አንድ ያነበብኩት አርቲክል አለ። ይህ አርቲክል ምንድን ነው? የድሮ መርከቦች ድሮ እንደ ልብ ኮምፓስም ስላልነበረ የሚመሩት በሰሜኑ ኮከብ ነው የሚል አባባል ነበር። ልጆኝ የሰማው የነበረ ነገር ነው እና ሰፊ ባህር፣ ሰፊ ውቅያኖስ ሲሄዱ አቅጣጫውን የሚመራቸው ያ የሰሜኑ ኮከብ የሚባለው ነው ሲባል ሰማ ነበር። እሳቸውን የምመስላቸው ልክ እንደዛ ሰሜኑ ኮከብ አቅጣጫ የሰጡ መልክ ያስያዙ ለአሁኑም ትውልድ የሚተርፍ ስትራቴጂ የነደፉ ሰው ናቸው ብዬ ነው የማምነው። አቶ አያሌው ከዩኒየን ተመድቦ ኢምፔሪያል በኋላ ፊንፊኔ የተባለው ኢንሹራንስ ኩባንያ ሲመጣ እኔ እዛ ነበርኩኝ እና ትንሽ ቢሮ አካባቢ የዋና ስራ አስኪያጅ ቢሮ አካባቢ በቅርበት የማውቀው የዋና ስራ አስኪያጅ እንደረዳት ነበርኩና የተቀበልኩትም ከዛ ቢሮ ጋርም ያስተዋወቅኩት እንደው ይህን አቶ አያሌውም የሚረሳው አይመስለኝም እኔ ነበርኩ። አቶ አያሌው ብዙ ጊዜ አብረን ሰርተናል። በጣም አፕሪሼት የማደርገውና ሁልጊዜ የሚታወሰኝ የአያሌው የሊደርሺፕ ኳሊቲ ነው። የሊደርሺፕ ኳሊቲውን አንደኛው አንጸባራቂ እንትን ዲሲሽን ሜኪንግ ነው። አያሌው ኮንቪንስድ ከሆነ ነገሮች በደንብ ተረድቶት ከሆነ አስፈላጊ ነው ለውሳኔ የመስጠት እንትን ወደኋላ የለውም። ነገሮችን አያደበሰብስም። እንዲህ ስትሆን ደግሞ የሊደርሺፕ ኳሊቲ ነው። ኮንትሮቨርሲም ያመጣል። ምክንያቱም ያንተን ዲሲሽን ሁሉም ይቀበለዋል ማለት አይደለም። ነገር ግን በወሰነው ነገር የሚቆም ዲሲሽን ሜከር። በሙያ ደግሞ ሪሊ ስራ ብቻ መስራት ሳይሆን ማስተማርም ጭምር ነው። ሪሊ እኛን ያስተማሩን አንዱ እሳቸው ናቸው። በተለይ ዩኒየን ኢንሹራንስ በነበርኩበት ጊዜ ገና ወጣት ነበርኩ እኔ እና ዩኒየን ኢንሹራንስ ላይ እሳቸው ጀነራል ማኔጀር ሆነው እኔን እንትን አደረጉኝ፣ ፋይናንስ አካውንታንት። ከዛ እሳቸው ወደ ሌላ ኩባንያ ተቀየሩ። እኔ እዛው ቆየው። መጨረሻ ላይ ዋናው መስሪያ ቤት የኢትዮጵያ መድን ድርጅት ሲቋቋም እንደገና ተገናኘን ከእሳቸው ጋር። እሳቸው ዋና ሆነው እዛ መጡ። እኔ ደግሞ በሙያዬ በፋይናንስ እዛ ሄድኩ። መድን ድርጅት እንግዲህ አቶ አያሌውም መድን ድርጅት ራሱ ሲመሰረት ኤግዚኪቲቭ ሴክሬተሪ ሆኜ ነው የገባሁት እና ማኔጅመንት ሌቭል ውስጥ ነው። አቶ አያሌውም እንደዚሁ ያኔ ሲመጡ ሁለት አንድ ላይ ነበርን። ወይዘሮ የሻሽ ወርቅ ገሰሰ አሁን በህይወት የለችም። ሁለታችን ነበርን እዛ የምናገለግለው አቶ አያሌውን። አያሌው ጋር አብረን ነው ያደግነው።
አንደኛ ደረጃ ትምህርት ቤት እስክንጨርስ ድረስ አንድ ላይ አንድ ትምህርት ቤት ነበር። በተለይ ከ6ኛ ክፍል እስከ 8ኛ ክፍል የነበረውን አብረን አንድ ክፍል ነው የጨረስነው። ሁለታችንም ዘመድ ጋር ሆነን እንማር ስለነበረና የሚጎለንንም የሚመቸችንንም በጓደኝነት ሚስጥር ስንካፈል ነው ያደግነው። እኔና አያሌው በጣም ጎበዝ ተማሪ ነበር። በነገራችን ላይ በአስተማሪዎቻችን ሁሉ የተመሰገነ ነው። 8ኛ ክፍል አልፎ ወደ አዲስ አበባ መምጣት ያን ጊዜ በጣም ብርቅ በነበረበት ጊዜ ነው። አሜሪካ መሄድ አይታሰብ፣ ወሬውም አይሰማም። ያን ጊዜ ክፍለ ሀገር ሆነሽ አዲስ አበባ ፈተና አልፈሽ መሄድ ነው። በዚያ ጊዜ የሙያ ትምህርት ቤቶች ነበሩ። ሃይ ስኩል በክፍለ ሀገር አልነበረም። አንደኛ ደረጃ ትምህርት ቤቶች ብቻ ነበሩ። ሃይ ስኩሎቹ የነበሩት አዲስ አበባ ናቸው ያሉት። ተግባረ ዕድ አዲስ አበባ አለ፣ ኮመርስ አዲስ አበባ አለ፣ ሀረር መምህራን ማሰልጠኛ የ4 ዓመት አለ። ከዚያ በኋላ ኔቪ ተከፍቶ ነበረ እና አልፈሽ ወደዚያ መሄድ ነው ይባል የነበረው። አሁን አስተማሪዎቻችን ህንዶች ነበሩ በሙሉ። ለእያንዳንዳችን እንደ ዝንባሌያችን ሙያ ሲነግሩን አያሌውን ምን ነበር የሚሉት መሰላችሁ? አንተ የትም ብትገባ ፊት ታደርጋለህ፣ ፈለክበት ሂድ ነው የሚባል የነበረው። እንግዲህ የኔና አቶ አያሌው ትውውቅ በዚህ ጀመር እንጂ ብዙ አብረን አልቆየንም። እኔ ትንሽ እንደው አላቅም ነገር ወዳለው ያ ተቀረኛ እንደሆንኩም አላቅም። አብዮቱ አንተ ይሄ ከሚገባው በላይ የሚደግፉ ሰዎች ጋር ሆንኩና አልተመቻቸኝም። መኖር እዛ መቆየት አልቻልኩም። ስለዚህ ቶሎ ነው ስራም የተውኩት። ስራ የተውኩት እንዳልታሰር ነበር። መታሰር ያልቀረም እንጂ ከዛ በኋላ ግን ከአንድ 6 ዓመት በኋላ ከ6 እስከ 7 ዓመት ከሚሆን ጊዜ በኋላ ተመልሼ ከስራት ወጥቼ እዛው ሰራበት የነበረው መስሪያ ቤት ስመለስ አቶ አያሌው ዋና ስራ አስኪያጅ ሆኖ ቆየኝ እና ጥሩ አጋጣሚ ይሁን መጥፎ አጋጣሚ አላውቅም፣ ግን ዞሮ ዞሮ መጀመሪያ እስቲ ድሮ ሰራበት የነበረው መስሪያ ቤት ሄጄ ልጠይቅ፣ እዛ ካላገኘው ሌላ ጋር ሞክራለሁ ብዬ እንግዲህ አሁን ስራ የለኝም። ተመልሼ ሲሄድ የሄድኩለት ነው ወዲያው ለአስተዳደር መምሪያ ስራ አስኪያጁ ልከው መጥቷል፣ አውቀዋለሁ፣ ደህና ሰራተኛ ነው፣ ይቀጠር ተመልሰው ተባለ። አቶ አያሌውን እንደማናችሁም በስራ ቦታ አውቀዋለሁኝ። በተለይ የመጀመሪያ ኢንካውንተሬ መጀመሪያ በቢሮ የተገኘሁት የስራ ዝውውር ጥያቄ በአንድ ድርጅት ተደርጎልኝ ነበርና ያንን ለመጠየቅ በቦታው ተገኘሁ፣ በቢሮ ተገኘሁ ለመጀመሪያ ጊዜ። መልሱ የአቶ አያሌው እንዳልተፈቀደ ነበረ። ትቅር ቢለኝም አብራራልኝ። ከዚያ ድርጅት መድን ድርጅት ይሻላል፣ ከተማርክና ከሰራህ እድገት የሞላው እዚህ ነው አለኝ። አመስግኜ ወጣሁ። እውነትም ከመድን ድርጅት የተሻለ ድርጅት አልነበረም፣ የለም። ሙያው ውብ ሙያ ነውና አቶ አያሌው በዚህ ውሳኔህ ሁሌም ባለውለታዬ ነህ ማለት እፈልጋለሁ። ከመውጣት ድርጅቱ ከመልቀቄ በፊት የኢንሹራንስ ዲፓርትመንት ኃላፊ ነበሩ። 2 ሴክሽኖች ነበሩ እንደምታስታውሱት፣ ኢንዋርድ እና አውትዋርድ። አውትዋርዱ በጣም ኢፌክቲቭ የሆነ ሪኢንሹራንስ ፕሮግራም ነበረው። ሁሌም እንዳስፈላጊነቱ የሚያድግ ድርሻ ነበረው። ከኢንሹራንስ የሚገኘው ተርም ሞስት ፌቨራብል ተርም ነበር። ሪኢንሹራንስ ኮሚሽኑ፣ ፕሮፊት ኮሚሽኑ፣ ኦቨርራይዲንግ ኮሚሽን ከፍተኛ ነበረ። ይህ እንዲሁ የመጣ አይደለም። ሁሌም የጠለፋ ዋስትና
ብሮከሮች ይነግሩን ነበረ። EIC is enjoying the highest level of ኮሚሽን ተርም ይሉን ነበረ እና ከቀድሞም እናውቃለን እና ይሄ የመጣው አንድም በጥንቃቄ የተቀረጸ የኢንሹራንስ ፖሊሲ ስለሆነ፣ ሁለተኛ የማኔጅመንት ስታቢሊቲ እና ኢንቴግሪቲ ከፍተኛ ስለሆነ፣ ሶስተኛ ሬሚተንስ ፕሮግራማችን እንደሌላው ዲፎልት የማድረግ አልተለመደም እና ታይምሊ ሬሚተንስ ይደረግ ነበር። በዚህ ምክንያት የሰለጠነ ሰው ኃይላችን እያደገ መምጣቱ፣ ባለሙያዎች እያደጉ የባለሙያዎች ቁጥር እያደገ መምጣቱ ይህም ግንዛቤ ውስጥ ይወሰድ ነበር። እሳቸው ምን ስትራቴጂ ነድፈው ነበረ? ቅርንጫፎችን ከቅርንጫፍ ያወዳድሩናል። አንድ በምርት መጠን፣ ሁለት በአገልግሎት ያወዳድሩናል። ስለዚህ ቅርንጫፎች በቅርንጫፍ ደረጃ ይሸልማል። ሌላው ደግሞ በግል ሰራተኞች እንወዳደራለን። በግል ሰራተኞች ቅድም ባልኩት መሰረት ያወዳድሩና በአመቱ ውስጥ የሰራተኞች የስራ ውድድር ውጤት ወርቅ እንሸልማለን። ወርቅ ከዛ ውስጥ እንግዲህ አንዱ ምን እድለኛ ሆኜ 3 ጊዜ ወርቅ አግኝቻለሁ። ይሄ እንግዲህ ደንበኛውን ለማገልገል የነደፉት አሰራር አገልግሎቱን በጥሩ መንገድ እንድንሰጥ ረድቶናል። ላይፍ ኢንሹራንስን በተመለከተ ሎማ የሚባል ነበረ። እዛም ትጉህ የነበሩ ሰራተኞች እየሄዱ እዛ እንዲማሩ በጣም ጥረት ነበረ እና ብዙ ደግሞ እየተማሩ እየመጡ ያገለገሉ አሉ። ኢንሹራንስ ደግሞ ሰዎች ሲገቡ ፍሬሽ ግራጁዌትስ ከአዲስ አበባ ዩኒቨርሲቲ እነሱ ይመጣሉ። ኦን ደ ጆብስ ትሬኒንግ ነበራቸው። እንደገና ደግሞ እንዳልኩት በያለበት የትምህርት ኢንስቲትዩሽን እየገቡ የኢንሹራንስ ትምህርትን በደንብ እንዲያውቁ፣ የስራ ሁኔታቸው እንዲስፋፋ እንዲዳብር በጣም ይጥር ነበረ። በጣም በእውነት ለመናገር አንደኛ ሰው እንዲያውቅ እንዲማር ይፈልጋሉ። ያንን ሲገፋፉ አስፈላጊ የሆነውን ሁሉ ከውጭ ድርጅቶችም ጋር በሀገር ውስጥም ካሉ ድርጅቶች ጋር ሰዎች እንዲሰለጥኑ በጣም ይረዱ ነበር። ከዚህም በላይ ደግሞ ስራቸውን በስነ ስርዓት ነበር የሚሰሩት። በእውነት በጣም የሚደነቁ ሰው ናቸው። በኮራፕሽን የሚታሙ ሰው አይደሉም። ሁላችንም ያስተማሩ ሰው ናቸው። እውነት ለመናገር የእሳቸው ሙያ በእውነት የእሳቸው ሕልውና በቀላሉ የሚታይ አይደለም እና እኔ በበኩሌ ከእሳቸው ጋር ከዩኒየን ጀምሮ እስከ ጀነራል ማኔጀርነት ደረጃ የደረስኩት ምክትል ጀነራል ማኔጂንግ ዳይሬክተር የደረስኩት በእሳቸው ጊዜ ስለነበር በጣም ደስተኛ ነኝ። በዛ ዘመን የሚመጣው ትውልድ ሊሰራ የሚችላቸውን ነገሮች እንዲያቅ ሁሉም ሰው ከኢንሹራንሱም ጋር ከኢንሹራንሱም ውጭ የሆነ እንዲማር 100% የትምህርት ክፍያ እየከፈሉ ሁሉም የድርጅቱ ሰራተኛ እንዲማር ያደርጉ ነበር። ይሄ መቼም መልካም ስራ ነው እና ይሄ ለድርጅቱ አልፎ ተርፎም ለሚቀጥለው ትውልድ አስተዋጽኦ አድርገዋል። ይሄ እንግዲህ ምንድነው ሰራተኛ በህመም ቢጎል፣ በሞት በጡረታ ቢሞት እና ቢወጣ ከስር የሚተካ ሰራተኛ ያዘጋጁ ነበር። አቶ አያሌው ድርጅቱ ራሱን ችሎ እንዲሄድ፣ በባለሙያዎች እንዲታነጽ፣ ዩኒፎርሚቲ እንዲኖረው፣ ስታንዳርድ እንዲያበጅ፣ ማኑዋል ተቀርጾ እንዲሰራ ይህን ሁሉ አድርጓል። አንዳንድ ጊዜ እንዲያውም ማኑዋሉ እኮ በጣም ያስረናል፣ ፍሌክስብል አይደለም ስንለው
አይደለም ቤት ይበላሻል ህግ ካልተከበረ የሚል ስትሪክት እንትን አለው እና የአቋሙ በጣም መስመር ያስያዘው ይመስለኛል ድርጅቱ። ትልቅ ለውጥ ሆኖ ያገኘሁት ኩባንያዎቹ በሙሉ አንድ ወጥ አሰራር፣ አንድ ወጥ የዋጋ ተመን፣ አንድ ወጥ የፐርሶኔል ፖሊሲ፣ አንድ ወጥ ሁሉ አስተዳደሩ ሁሉ አንድ ወጥ የሆነ መመሪያ ኖሮት እንዲሰራ አድርጓል። ይህን ያደረገው አቶ አያሌው ነው እና ንጹህ የመድን ድርጅት ህንፃ ብቻውን የሚያዝበት ይሄ አሁን ለጋር ያለውን የኢትዮጵያ መድን ድርጅትን ህንፃ ብዙ ውጣ ውረድ ነበረበት። ያን ሁሉ አሳልፎ ያሰራው አቶ አያሌው ነው። ውጣ ውረዱ ምንድን ነው? አዎ በደርግ ዘመን ነው። ውጣ ውረዱ ደግሞ መሬት የማግኘት ነው። መሬቱን ለሚለቁ ሰዎች ገንዘብ ለመክፈል ቃል መግባት ነው። የመንግስት ገንዘብ ስለሆነ ደግሞ አትከፍልም የሚባል ሌላ ስንት ጉዳይ ያለብን ይባላል። ያን ሁሉ አልፎ ነው ያንን ቦታ አስፈቅዶ በላዩ ላይ የነበሩት ቤቶች እንዲፈርሱ ለሰዎቹ ካሳ እንዲከፈል ሁሉ ተደርጎ እዛ ላይ ህንፃ መስራት የተቻለው። ይህንን ስራ ለመስራት መድንን ለውጤት ለማብቃት ዝም ብሎ ሜዳ የተገራ ፈረስ ተሰጥቶት አይደለም ይሄን ያደረገው። በጣም ብዙ ውጣ ውረድ ነበረው፣ ብዙ ፈተና ነበረበት። ግን ጠንካራ ነው፣ ሰውየው ጠንካራ ነው። ራሱን ይጎዳል እንጂ ስራውን አሳልፎ አይሰጥም እና አያሌው በሁለንተናው በጣም የሚመሰገን ነው። ኢንሹራንስ ኩባንያ የሚሰበስበውን ገንዘብ በትክክል ኢንቨስት እንዲያደርግና ኢንቨስትመንት ኢንካም እንዲያመጣ መሰራት አለበት። ለዚህም ምንድነው ድሮም በሰፊው እንኳን ባይሰሩት፣ አሁን ግን እንደሱ አይነት አስተሳሰብ ስለነበራቸው ኢንሹራንስ ኩባንያው ወደ ኢንቨስትመንት እንዲገባ ምክር ይሰጡን ነበር። ስለዚህ ይሄ ተጨማሪ ከሳቸው ያገኘሁት ትምህርት ነው ብዬ አስባለሁ። በዚህም መሰረት ፀሐይ ኢንሹራንስ አሁን ብዙ ኢንቨስትመንት ውስጥ ገብቷል። ሌላ ደግሞ የኢትዮጵያ መድን ድርጅት ህንፃ አሁን ለገሃር ያለው ጠዋት ስራ ከመግባቱ በፊት እዛ ነው የሚሄደው። እዛ ሄዶ ምን ደረሰ ብሎ በደንብ እየተከታተለ ነበር ያሰራው። አንፎርቹኔትሊ አልገባበትም የጣረበትንም። ብዙ ጊዜ ከሰራተኛ ጋር ነው እንጂ ጥሩ ትብብር ያለው ካለቆቹ ጋር ሁልጊዜ እንደተጋፋ ነው። የሚጋፋው አንድም በስራው ነው፣ ሁለተኛውም ለሰራተኞች በሚያደርገው ነገር ነው እና በዚህ ምክንያት የተለያየ ችግር ያጋጥመው ነበር። ህንፃው ራሱ ተሰርቶ ሲያልቅ ሰዎች ሆነ ብለው ህንፃውን የመድን ድርጅት እንዳይገባበት ለማድረግ ያልተደረገ ነገር የለም። እንዲያውም በኋላ ስሰማ እንደ ነገ ሰራተኞች ይገቡበታል ሰኞ ሲባል ቅዳሜ ወይም ዓርብ ማታ አንዱ ሚኒስትር ለጓድ መንግስቱ ኃይለማርያም ቦታውን አሳይተው፣ ጓድ ልበላቸው ድሮ ጓድ ይባሉ ስለነበር እና ቦታውን አሳይተው ይሄ ለአቃቢ ህግ ይሆናል፣ ጠቅላይ አቃቢ ህግ ያን የተቋቁሞ ነበር፣ ለሱ ይሆናል ብለው በመንግስት ገንዘብ ነው የተሰራው የመንግስት ነው ብለው አሳምነውት ሰኞ ጠቅላይ አቃቢ ህግ ደግሞ በጣም ዘመናዊ የሆነ ቢሮ ስለሆነ እኛ እዚህ አንገባም ይሄ ፊት ለፊት ነው ብለው ስላልፈለጉት ኢትሜክስ የሚባል መስሪያ ቤት ነበረ። እሱን እዚህ ለማምጣት መድን ድርጅት ውስጥ እንዲገባ ለማድረግ እሱ ትንሽ ዘመናዊ ቢሮ ስለሆነ እነዛን ደግሞ የኢትሜክስ ቢሮ እንዲገባ ለማድረግ ተወሰነ። ምን ጭምጭምጭምታ እንደተሰማ አላቅም። ያንለት ማታውኑ አንድ ሰሜን ምዕራብ የሚባል ቅርንጫፍና የህይወት ቅርንጫፍ ቅዳሜና እሑድ እቃችንን አስገብተን አደር። እነሱ ሰኞ መጥተው ሊወስዱት፣ ሰኞ ሲመጡ በአንድ ክንፍ ሰሜን ምዕራብ፣ በሌላ ክንፍ ህይወት ቅርንጫፍ
እቃ አስገብተው ቢሮ ተደልድሎ ምን ተብሎ ቅዳሜና እሑድ ሰርተን የጨረስነው። ሲመጡ አበዱ። ለኢትሜክስ ለማስረከብ ሲመጡ እኛ ገብተን ቢሮ ደርድረን ተቀምጠን የኢትዮጵያ መድን ድርጅት ህንፃዎችን በሚገነባበት ጊዜ አንደኛ ሪከቨሪ የሚባል ድርጅት ነበር የኢትዮጵያ መድን ድርጅት። እሱን መንገድ ሲያወጡ ድርጅቱን ሳያማክሩ በመሃል በንብረቱ ላይ ሰነጠቁት። ስለዚህ ሚኒስትሮችን ፍርድ ቤት ድረስ ካሰው ሚኒስትር እሳቸው የአንድ ድርጅት ነው በደርግ ዘመን ካሰው እንዲቀጡ ያደረጉ ሰው ናቸው። አንድ ሁለተኛ የኢትዮጵያ መድን ድርጅት ይሄ ዋናውን ህንፃ ካሰሩ በኋላ ህንፃው ተሰርቶ ካለቀ በኋላ ይህንን ህንፃ መንግስት ወስዶ እኛ ነን የምንገለገልበት አላቸው። አይ ይሄ የኔ ድርጅት የሰራው በእሱ ሀብት የሰራው በእኛ ሰራተኞች ጥረት የተሰራ ስለሆነ ልትገለገሉበት አይገባም። እኛ ይህንን ድርጅት የሰራ ነው ኢሜጅም ለመፍጠር ለውጭ ኩባንያዎችም ሪኢንሹራንስ ኩባንያዎችም ጥሩ እይታ እንዲኖራቸው ለማድረግ የፈጠርነው ስለሆነ ልትወስዱት አይገባም ብለው ተከራከሩ። በሙሉ ሊወስዱት የነበረውን ነገር በግማሽ ተደራደሩ። ግማሹን ገቡ። እሳቸው ግን ያኔ በጣም ደስተኛ ስላልነበሩ ከነበሩበት ቦታ አልለቅም፣ እኔ የምገባው እዛ ይህ ህንፃ ሙሉ ለሙሉ ለድርጅቱ ሲመለስ ነው ብለው ተሟግተው ያስመለሱ ጀግና የሥራ መሪ ናቸው። አቶ አያሌው እንግዲህ ይሄ ሁሉም እንትን የሚለው ስለሚጋፋና በሁሉ ነገር የሚሆን ነገር ካልሆነ በስተቀር በስራው በሰራተኛው ጉዳይ ይሄ ፕሮቴክቲቭ የሆነ አለቃ ነበር። ያ ነበረ ትልቅ ችግር ያመጣበት የነበረው። አንድ ጊዜ እነኚህ ለክፍለ ሀገር ለምናሰራቸው ህንፃዎች ፕላኑን የሚፈቅድልን የህንፃ ኮንስትራክሽን መስሪያ ቤት ነበረ። እንሰራለን ብሎ ወስደው የያዙት ሲዘገይ በጀቱ ሊቃጠል ስለሆነ እኔና እሱ ሄድን። አቶ ጫላ ይባላል የህንፃ ኮንስትራክሽን ጀነራል ማኔጀር የነበረው። እዛ ሄደን እንደ ተማሪ ነው የጮህበት። አያሌው ፊት ለፊት ነው የሚናገረው። እና ስጡን እኛ እንሰራዋለን፣ እናንተ አፕሮቭ ታደርጋላችሁ፣ ስራውን እኛ ሰርተን እናመጣለን አለው። የለም እኛ ነን የምንሰራው፣ እናንተም አትተኙበት አላችሁ አለው። ልብ አድርጌ ያ ትልቅ ጀነራል ማኔጀር ነው። ያኛው በጣም ቀዝቃዛ ሰው ነው። ዝም ብሎ ሳቀና መጨረሻ ላይ አራቱን ፕላን እናንተ ስሩ እናምጡት አፕሮቭ እናደርግላቸዋል፣ ሌላውን ግን አያሌው አንተ ትተኙበት አላችሁ እንዳልከን እንተኛበታለን ብሎ መለሰን ማለት ነው። እና ፊት ለፊት ነው የሚናገረው በትክክል። አቶ አያሌው ከንጽህናቸው የተነሳ ይሄኛው ላይ ያለ አለቃዬ ነው ይጎዳኛል፣ ይሄኛው ትንሽ ነው አይጠቅመኝም ብለው ሳይሆን ሰውን በሰውነቱ የሚያከብሩ ጥንቅቅ ያሉ እውነተኛ አለቃና ሰው ነበሩ። አቶ አያሌው በሌሉበት አንድ አቶ ማስረሻ የሚባሉ ያኔ የቢዝነስ ዴቨሎፕመንት መምሪያ ስራ አስኪያጅ ናቸው። በሌላ በኩል ስፖርት እንትኑም በሳቸው ስር ነው። ጠርተውን 2-3 የተመረጡትን ሰዎች በሙሉ ጠርተው ተመርጠሃል ፕሬዚዳንት አለን። አልተመረጥኩም፣ አልነበርኩም። አይ ይኸው አንድ ሰው አንድ ፈረስ ወንዝ ሊወስድ ይችላል፣ 20 ሰው ግን ውሃ እንዲጠጣ ሊያደርገው አይችልም። አዎ እናንተ መርጣችሁኝ ሊሆን ይችላል፣ እኔ ግን ፈቃደኛ ሳልሆን ይህን ስራ አልሰራም እምቢ ብዬ ሄድኩኝ። በኋላ እንግዲህ ጓዳ እያሌው ሲመጡ ይነግሩሃል ተባልኩ። ሲመጣ መጀመሪያ ሂድ ግባና ጀምር አላለኝም። ዝም ብሎ ቆይቶ 1-2 ሳምንት ነው። 1 ሳምንት ካለፈው በኋላ ጸጋዬ ስፖርቱን ነገር ምን አረከው? እንዴት ነው? ምን ለውጥ አለ ይልኝ። ልክ አውቆ ነው እንደተመረጥኩ አድርጎ እና እንደተቀበልኩት አድርጎ። እንዴ እኔ እኮ ጋሻ እያሌው ነው የምለው። እኔ እኮ ጋሻ እያሌው አልተመረጥኩም ብያለሁ። እንዴ እኔ እኮ የደረሰኝ መመረጥ ነው።
እንዲያውም እንኳን እሱ የሆነ ብዬ ደስ ብሎኛል። እየሰራ መስሎኛል እኮ ባዶ ነገር ትተህ ቁጭ ያልከው። ነግሬያቸዋለሁ እኮ አልነገሩም እንደ የነገርኳቸውን እምቢ ማለቴን እኮ። አይ አልነገሩኝም፣ እንደዚህም አላሉም። እንደው ብቻ ባትመርጡኝ ይሻል ነበር አለ እንጂ እምቢ ብሏል አላሉኝም አለ። ከዛ እኔም በቃ እንደዚህ ምንም ማድረግ አልችልም ብዬ ኮሚቴውን ጠራሁና ስራ ጀመርን እና በስፖርት ኮሚቴው በጣም የተሳካ አጋጣሚ ነበረና ቡድኑ በጣም ጠንካራ ነበር። የእግር ኳስ ቡድን በጣም ሁላችንም እየተደሰትንበት ስራ ሲሰራ የነበረ ድርጅት ነው፣ ማለትም ቡድን ነው እና ያ ያስደስተናል ሁላችንንም። የመድን ድርጅት ስፖርት ክለብ መድን ድርጅት የሚባል ነገር ገና ከ13 የግል ኩምፓኒዎች መጥቶ ወደ አንድ የተጠቃለለ ድርጅት ነበር ያን ጊዜ። መድን ድርጅት ምን እንደሆነ ህዝቡም ሆነ አብዛኛው አድማጭ የሚያውቀው ነገር አለ። እኔ እንደውም አስታውሳለሁ አንድ ጊዜ እንትን ገብቼ ስቴዲየም ካታንጋ ገብቼ መድን ድርጅት ገና ያኔ ፎርመል መሆኑ ነበርና ምንድን ነው ይሄ ነገር ሲባል ከኔ ፈቅ ያለ ሰውዬ እሰማዋለሁ። የተባበሩት መንግስታት አንድ ቅርንጫፍ ሳይሆን አይቀርም ሲል እሰማዋለሁ። እና የመድን ድርጅትን ማንነት ግልጽ አድርጎ ያስቀመጠ የስፖርት ተቋምን በሰፊው እየደገፈ መድን ድርጅት በጣም በስፖርት አካባቢ የታወቀና ብዙ ተጫዋቾችንም ያፈራ ክለብ ነበር። በተለይ ለመድን ድርጅት ራሱ ትልቅ አስተዋጽኦ የነበረው ሚኒማል ኤክስፔንስ ያለው አድቨርቲዝመንት ፋክተር ነበር። እንግዲህ አቶ አያሌው በመጨረሻ በዛ ሁኔታ ከስራ መነሳቱ በጣም ያሳዝነናል። ለምን ለሀገሩ እንዳልኩት ብዙ የሰራ ሰው ነው እና አሁንም በሽምግልና ዘመኑ መልካም እመኝለታለሁ። የኢትዮጵያ ባለውለታ ነው እና ውለታውን እግዚአብሔር በደንብ ይክፈለው ብዬ ነው የምመኘው። እንግዲህ ይህን እድል ካገኘሁኝ እኛን እንደዚህ ሼፕ አድርጎ እዚህ ያደረሰ የኢንሹራንስ ኢንዱስትሪው እንዲያድግ ያደረገ ለራሱ ምንም ሳያገኝ ተግቶ በፕሪንሲፕል ይህንን ድርጅት እዚህ ላደረሰ ሰው ከፍተኛ ምስጋና ለመስጠት እወዳለሁ። እንግዲህ እኔ በበኩሌ ከእሳቸው ጋር በመስራቴ በጣም ደስተኛ ነኝ። እሳቸውንም እድሜ ሰጥቷቸው እኔንም እድሜ ሰጥቶኝ እዚህ ደረጃ ላይ በመድረሳችን ታላቅ ደስታ ይሰማኛል። ለእግዚአብሔር ምስጋና ይግባው። ሌላ እንግዲህ የምለው ነገር የለኝም። እሳቸውንም ያኖርልን። ለአቶ አያሌው መጨረሻ መመኘት የምፈልገው በቀላሉ ማለት ፈልገው enjoy the rest or the remaining part of your life። ሌጋሲ በጣም ትልቅ ነው። እኔ ከተናገርኩት ከምናገረው በላይ ነው። ሁል ጊዜ ይሄ ሌጋሲ ለታሪክ የሚቀመጥ ነውና ሙሉ ጤናና ረጅም ዕድሜ እመኛለሁ። አቶ አያሌው ለልጆቻቸው፣ ለዘመዶቻቸው፣ አብረዋቸው ለሰሩ ሰዎች፣ ለወገናቸው በጠቅላላ መልካም ስራ የሰሩ ሰው ስለሆኑ እድሜ፣ ጤና፣ ሰላም ሰጥቷቸው እንዲኖሩ ምኞቴን እገልጻለሁ። ለሳቸው ክብርም ደግሞ እንዲህ ስገልጽ ቃል ያንሰኛል እውነቱን ለመናገር። ስለዚህ ነጭ ወረቀት ንጹህ ሰው ስለሆኑ ጥሩ ህይወት እንዲኖራቸው እመኛለሁ ብዬ አስባለሁ። አቶ አያሌው ትመራቸው የነበሩ ሰራተኞች ተሰባስበው ምስጋና ሊያቀርቡልህ በመሻታቸው እንኳን ደስ አለህ ልልህ እፈልጋለሁኝ። አንተ የፈጠርከው የሰው ኃይል የተማረ የሰው ኃይል ነው። ድርጅቱ አድጎ ገበያው ሲከፈት የሰው ኃይል
ዲማንዱን ያሟላው እና ለዚህ ሌጋሲ ቋሚ ነው ማለት ይችላል ወይ? እሺ እኛ ለአቶ አያሌው እግዚአብሔር እድሜና ጤና እንዲሰጠው እመኛለሁ። ምናልባት የደከመውን በወቅቱ ኃላፊነት ያለባቸው ሰዎች አውቀው በክብርና በማዕረግ ባይሸኙትም ይገባዋል የሚሉ ሰዎች ቢያንስ ለሕሊናቸው እረፍት እንዲሰጣቸው አንተ ትልቅ ሰው ነበርክ፣ አንተ ጥሩ መሪ ነበርክ ለማለት እድል በማግኘታችን ደስ ይለኛል። እሱንም እንዲህ ማለት በእውነት ብዙ ክብር የሚገባው ሰው ነው። ይህንኑ ነው ማለት የምችለው የምፈልገው። He was a rather strict father, and I think all that stems from the fact that he had a strict childhood, and so he was very early on in life. He lost both parents, and so he grew up with little guidance and support, and therefore, from those early beginnings, he was still able to pull on his strength and intelligence and determination. He was very fearless in the face of adversity and hardship. And he expected us to achieve and to stand on our feet, and often with minimal support. And so in his own way, I guess, he was preparing us for a world that would not always be easy, just as his own had not been. And so his expectations were a reflection of his faith in our abilities. So we really got to experience a modern and comfortable life, received good education, traveled widely. We traveled a lot inside Ethiopia as kids. Also enjoyed a lot of leisure and enrichment. And so these were, experiences that were gifts born of his sacrifices. And through them, he showed us that progress and tradition can coexist, and that resilience and discipline can open doors to possibility. So his legacy for all of us is not only in what he achieved, but also our lives that he was able to shape. And so for that, we're grateful and honor him. እንግዲህ እኔ የነበርኩት ቀዳማዊ ኃይለ ሥላሴ ሃይ ስኩል ነበረ። ሁለተኛ ደረጃ ትምህርት ቤት ኮተቤ ነው። ከጎንደር መጥቼ እዛ ነው የገባሁት። እዛ ብዙ በህይወታችን አሁን ያለን ምናልባት ጥቂቶች ልንሆን እንችላለን፣ ግን እዛ ብዙ ጓደኞችን አፍርቻለሁ። ከዛ በኋላ ዩኒቨርሲቲ ኮሌጅ 4 ኪሎ ገባሁ። ከ4 ኪሎ ደግሞ ዩኒቨርሲቲው ተመሰረተና ወደ 6 ኪሎ ተሸጋገርኩ። እዛ 6 ኪሎ 1 ዓመት ብቻ ነው የተማርኩት። ሌላውን ጊዜ ያሳለፍኩት የዩኒቨርሲቲ ላይፌን 4 ኪሎ ነው። ከዛ ወጥቼ ስራ ዓለም ውስጥ ተሰማራሁ። ከዩኒቨርሲቲ ወጥቼ መጀመሪያ ናሽናል ሚት ኮርፖሬሽን ነው የገባሁት። ናሽናል ሚት ኮርፖሬሽን በሚቸል ኮትስ ነበር ማኔጅድ የሚሆነው። እዛ 1 ዓመት ሰራው። 1 ዓመት ከሰራው በኋላ
ጓደኞቼ ወደ ፊሊፕስ አፕላይ አድርግ ይፈለጋል ሰው ስላሉኝ 1 ዓመት በኋላ እዛ አፕላይ አደረጉ። የተሻለ ስራ አገኘሁ። እኔ ግን የምፈልገው ስራ አልነበረም። ለነገሩ በጓደኞች በነበረው ደህና ግንኙነት ደህና ቆየሁ እዛ እንጂ የኔ ፍላጎቴ ከኢትዮጵያ ወደ ውጭ የሚሄድ ፕሮዳክት ሃንድል የሚያደርግ ካምፓኒ ነበር የምፈልገው። ናሽናል ሚት ኮርፖሬሽን ደግሞ የኢትዮጵያን በሬዎች ስጋ እያረደ ፓክ እያደረገ መሸጥ ጀምሮ ነበር። ግን የኢትዮጵያን ስጋ አይፈለግም፣ በሽተኞች ናቸው ከብቶቹ ምናምን እያሉ በጣም ሲያንገላቱት ቆየ። የሆነ ሆኖ እኔ ተነስቼ እንደገና ወደ ፊሊፕስ ሄድኩኝ እና ከፊሊፕስ 7 ዓመት ሰርቻለሁ። ከዛ በኋላ ኢትዮጵያ አማልጋሜትድ ተቀጥሬ 3 ዓመት ሰርቻለሁ። ከዛ በኋላ ለውጥ መጣ፣ የመንግስት ለውጥ። ወደ ትፈለጋለህ ተብዬ ወደ መንግስት ስራ፣ ያን ጊዜ የተወረሱትን ኩባንያዎች ሁሉ የሚረከቡና ስራው እንዲቀጥል ለማድረግ መንግስት የተማሩትን ሰዎች በቢዝነስ ዓለም ውስጥ ያሉትን ይሰበስብ ነበር እና ከነዚያ ውስጥ አንዱ ሆኜ ኢንሹራንስ ሂድና ተረከብ ተባልኩ። ከነበሩት ኢንሹራንስ ካምፓኒስ 13 ውስጥ አንዱን እንድረከብ ተደረገ። ያውም ዩኒየን ኢንሹራንስ የሚባል ነው የነበረው። ግሪኮች ነበረ ባለቤቶቹ እና ያን መረከብ ግዴታ ነበረብኝ። ከዚያ በኋላ መድን ድርጅት ተቋቋመ። ሁሉም ካምፓኒዎች የተወረሱት ሁሉ አንድ ላይ ተጨፍልቀው መድን ድርጅትን ፎርም እንዲያደርጉ እርምጃዎች ተወሰዱ በመንግስት እና ይሄ ነው ታሪኬ እዚህ ላይ። ኢትዮጵያ መድን ድርጅት ስገባ ስም ነው እንጂ ኢንሹራንስ የሚባለው ውስጡ ምን እንደሚሰራ ኮንቴንቱ ምን እንደነበረ በግልጽ አላውቀውም ነበር እና ለምን እሄዳለሁ ሌላ ሰው ፈልጎ እባካችሁ ብዬ የንግድና ኢንዱስትሪ ሚኒስቴሩን መሐመድ ሙሜ አብዱራህማን የሚባል ሰውዬ ነበረ። ሚኒስቴር ነው የንግድና ኢንዱስትሪ ሚኒስቴር። እሱን ጠይቄ እኔ እንተዋወቅ ነበር። አያሌው እኔ እኮ አይደለሁም የመረጥኩ መንግስት ነው ትእዛዝ ነው ጥሩ አቋም ያስካ አይመስለኝም እና ሽብለህ ሂደህ ተቀብለህ ከዚያ በኋላ ፕሮቴስት ብታደርግ ይሻላል ስላለኝ እሺ ብዬ ተረከብኩ እንጂ ኢንሹራንስ ዓለም ውስጥ ስላልነበርኩ ምን እንደሆነ አላውቀውም እና በጣም የተቸገርኩ ነበር የገባሁት። አቴኔሬት ብቻ እዛ ስገባ ያገኘኋቸው ሰዎች መጀመሪያ ኢንሹራንስ ሀና ላይ የሚባል ነገር አላውቀውም ነበር እና ስላላወቅኩት እዛ የነበሩትን ድርጅቱ ሰራተኞች ከላይ ሃየር ሌቭል የነበሩትን ወዳጅ ማድረግ ጀመርኩ። ምርጫ ያለኝ ከዛም ወዳጅ ያደረግኳቸው ገብረ ጊዜ የሚባል አሁን ስዊድን ሀገር ያለ አንድ ወጣት በዛን ጊዜ ነበር ሰውዬ እና ኃይለ ሚካኤል ኩምሳ፣ እነኚህን ወዳጅ ያደረጉ
መጀመሪያ ከተመደብኩበት ኢንሹራንስ ካምፓኒ የነበሩ ፍሬ ያላቸው ሰዎች እነሱ ነበሩ። ሌሎቹ እኔ ያልነበሩ። ሌሎቹ ስልሽ እንግዲህ ሴልስ ሰዎቹ ጎበዞች ነበሩ። የሆነ ሆኖ እነሱ ጋር ከሁለቱ ጋራ ሆኜ እነሱ እየረዱኝ ቴክኒካሊቲውንና የኮመርሻል አስፔክቱን ለማጥናት ችያለሁኝ። ከዛ በኋላ ኮርፖሬሽኑ ሲቋቋም የመጀመሪያው ትልቁ ብራንቾ ተብሎ የተሰየመው ኢምፔሪያል ኢንሹራንስ ነበር። ኢምፔሪያል ኢንሹራንስ ደግሞ ሌላ ወዳጅ አበጀው እና ከሱ ጋር ትንሽ ጊዜ ሰርተናል። ስሙን መጥቀስ ያስፈልጋል። ጸጋዬ ከምሴ ከዛ እንደ አጋጣሚ ሆኖ ዶክተር ብርሃነ አምባሳደር ሆኖ ተሾመ። ሲሾም ያን ጊዜ ሰው ማን ይምጣ ብሎ አሴስ ሲደረግ ሰራተኛው ነው ያመጣኝ። ቱ ቢ ኦነስት ይዟል። ካያለው የተሻለ ሰው የለም ተባለ። 2 ብራንቾች ሰርቻለሁ። ከዚያ በተረፈ ደግሞ እነዚህ እንትኖች እንዴት ሃንድል እንዳደረግኳቸው የሚያውቁ ሰዎች አሉ እና ችግር ነበረ። ያን ችግር ሁሉ በየቦታው ስንፈታ ቆይተን ነበረ። መጥቼ ዋና ስራ አስኪያጅ ተብዬ እንደገና ተመልሼ ስመጣ ያው እንግዲህ ወደ ላይ እየተኮስኩ ነው የወጣሁት። ለቅቄው ሄጄ የነበረው ድርጅት በኃላፊነት ሲጠራኝ ደስ ብሎኝ መጣሁ እና ደስ ብሎኝ ስለመጣሁ ደግሞ ለጉራም ሳይሆን ለስራ ነው እና የተጠራሁት። ጉራውን ትቼ ወደ ስራው አተኮርኩ። ይኸው እናንተን አገኘሁኝ። ስራው በደህና ሁኔታ ሄደ። ብዙ አመት ሰራሁ እዛ። 11 ወይ 12 ዓመት እንደዚህ ይሆናል። የእንትኑም ተቆጥሮ የብራንች ኦፐሬሽን የነበርኩበትን ጊዜም ተቆጥሮ ወደዛ ይጠጋል። ዴፊኒትሊ ከ10 ዓመት በላይ ነው። ሰራተኛው እንደሚባለው እንቅፋት ብቻ አይደለም። እንቅፋት የሚሆኑት እንዲሁ ስራ የማይወዱ ሰዎች ናቸው። ስራ የሚወዱ ሰዎች ቀስ አድርገሽ ሃንድል ካረግሻቸው የሚሰሩ ማለት የሚሉትን ካዳመጥሽ እና እነሱ የሚሉትን ከስራሽ ጋር አዋሃደሽ ለመስራት ከሞከርሽ መድን ድርጅትን የመሰለ መስሪያ ቤት አልነበረም። እድሜ ለምን ወደ ኋላ የጣሊያን ኦኩፔሽን ሄድክ እንዳትይ እንጂ የተምታታ ነገር አለው። ግን ያ የተምታታው ነገር ምናልባት በ1 ዓመት ወይም ቢበዛ 1 ዓመት ተኩል ወይ 2 ዓመት ልዩነት ቢኖር ነው። ግን እኔ አሁን 87 ይሆነኛል። ካም ኔክስት ሜይ ተወለድኩ የተባልኩበት ሜይ 5 ነው። ከበዛ ደግሞ ስህተት ካለ 1 ዓመት ጨምሪበት። ኢንሹራንስ ጥሩ። እኔ እንዳየሁት መጀመሪያ ናግባ ሲባል ሪዚስት ያደረግኩትን ያህል አሁን ብጠየቅ ደስታውን አልችለውም። በእነሱ እድሜ በሆን ኖሮ ማለት ነው። እና ኢንሹራንስ ኢንዱስትሪ ቀላል ኢንዱስትሪ አይደለም። አብስትራክት ነው ትንሽ። ግን ይሄ አብስትራክት ደግሞ ኢንዱስትሪ የሚወደድ ነው። አይምሮሽን የሚያሰራ ነው።
ብዙ ነገሮች አንድ ሪስክ ከመቀበልሽ በፊት ብዙ ነገሮችን መገመት፣ ማየት ከራሱ ኢንሹራንስ ገቢው ጀምሮ እስካለበት ቦታ ፕሮዳክቱ ቤት ነው፣ መኪና ነው፣ ምንድነው ያንን ሁሉ ብቻውን የሚመዘንበት ሚዛን አለው እና ሀሳባቸውን ኤክሰርሳይዝ እንዲያደርጉበት አእምሯቸውን የሚጋብዝ ነው። ጥሩ ስራ ነው። ሪዋርዲንግም ስራ ነው። ማለቴ ጎበዝ ከሆንሽ ድርጅትሽ ካተረፈ በእውነቱ እድገት የምታገኝበት ነው። ላደርስ አሉ፣ ጥሩ ጥሩ ፖዚሽኖች አሉ እና እነዚያን ለመልቀቅ እንደውም ፕሮሞሽን ስታገኝ እንደው ያችን ስራ እንደትቻት የሚያሰኝ ነው እና ጥሩ ኢንዱስትሪ ነው እና እኔ መጀመሪያ አልገባም ብዬ እንትን ያልኩት ትክክል እንዳልነበረው ኋላ ነው የተረዳሁት ሳውቀው። አሁን ቃሊቲ የተሰራው እንትን የተወሰደው የያዝነው ንብረት በአቶ አየለ የሚባል ሰው ነው ያኔ የቀጠርኩት። ይህን ፈልጌ እኛ ግቢ ውስጥ የነበረ ሰውየውን ስለማውቀው አቶ አየለን አዳሁትና ይህንን የምንወስዳቸውን ፕሮፐርቲስ ምናምን አይቶ መዝኖ የሄድ ኳርተራችንን ቦታ እንድናገኝ አድርጎናል። ከሱም በላይ እታች ሪከቨሪ ቦታ ሰፊ ሪከቨሪ ቦታ እንድናገኝ ያው ከስፋቱ ለመኪና መቆሚያ ብቻ ሳይሆን ለክለብ መጫወቻ ራሳቸው ትሬን እንዳደረጉ እዛው ማደሪያ መዋያ። አንዳንድ ጊዜ ሆቴል ወጪ በዛብን። ሆቴል ሁልጊዜ ለምንድን ነው የምንከራየው? እዚህ ጋር ማደሪያ አድርጎ እዚህ ፕራክቲስ እንዲያደርጉ አደረግ። በእሱ ሊያስታውሱ ይገባል። ሌላ ምንም ወደ ድርጅት ውስጥ ያው እንደሌላው ማኔጀር ነው እንትን ያልኩት። አቶ አያሌው በዛብህ የኢትዮጵያ መድን ድርጅትን በመሩባቸው ዘመናት ያሰሯቸው ትላልቅ አንኳር ስራዎች አሉ። ይሄ ደግሞ ለመድን ድርጅት ብቻም ሳይሆን ለኢንሹራንስ ኢንዱስትሪው የተረፈ መሆኑ ይታወቃል። ስለዚህ እንዲህ አይነቱን ሰው ማመስገንና እውቅና መስጠት አስፈላጊ በመሆኑ ለረጅም ጊዜ የተብላላ ቆይቶ አሁን ግን ጊዜው ሲደርስ ይሄ ፕሮግራም ተዘጋጅቷል። ረጅም ዕድሜ ከመልካም ጤንነት ጋር እንመኝሎታለን። እናከብረውታለን፣ እናመሰግነውታለን፣ እንወዳለን።